የፋኖ መሪ ዘመነ ካሴን ውሸት ፕሮፓጋንዳ ላይ ሪያክት እናደርጋለን። እስቲ ይጀመር ቪዲዮ። ከ2016 ክረምት አጋማሽ ጀምሮ እስከ ዛሬ ህዳር 3 2017 ዓ.ም ድረስ ወጣት ሳይንቲስት እዚች ጋር ነው ወጣት ሳይንቲስት ፋኖ ደርገጌሰቹ ሳይንቲስት ነው። ሳይንቲስት ይላችሁ ዳገስመት ዩኒቨርሲቲ ከሚራከባ የሚበከሙት እስቲ ከየት ዩኒቨርሲቲ ነው ወጣ? ሃርቫርድ ነው? የት ዩኒቨርሲቲ ነው ተማሩት? መቼ ነው ደግሞ ሳይንቲስት ሆኑት? አንድ አመት ውስጥ ኡገማ ጡቄሰት በቃ ሳይንቲስት ለታኒ ጁዳማ አማ በቃ ፋኖ ሳይንቲስት ተው ጀልቀለ ይላችሁ ዋና መቆልፍሲሶ ጁዳ ባጮ ከራው መተረት ባጮ ነቅቷል እኮ አማራ ህዝባው ነቅቷል። በቃ ጫካ ውስጥ ገብተ እዛ ሱዳን ጫፍ ላይ ሆነ ፕሮፓጋንዳን የምትለቅ ከሆነ እንደዚህ ትግል የለም አባ። እሺ ቀጥል። ብዙ ግኝቶችን አግኝተዋል። ይሄንና መሰል ሌሎች ግኝቶችን በቅደም ተከተል ለህዝብ ይፋ የሚሆኑ የሚደረጉ ጥቅም ላይም ሲውሉ የሚገኙ አርገኖ ባይ አርገታል አግኝተዋል። በሙከራ ላይ ያሉ አሉ። ከያሊ ነው ይላጀቱ ዛሬ ለትግላችን እንጠቀምበታለን። ነገ ለህዝባችን በዓለም ፊት ከፀሐይ በታች ለሚኖረው የሞራል ከፍታ የማዘን ያገለግል አብሶ ከእነ ፍትፋየለም ነበርሞ ኡመተ ከእነ ያገኙትን መሳሪያ ማለት ነው። ዛሬ ለትግል ነገ ደግሞ ለህዝብ ይሰጣሉ ማለት ነው። አከስታ ሾፉላላ ካውመተ ሳሪት ይበት ቶ እዛ የበረሃ ውስጥ ገብተ ግኝታ ገኝተ ሳይንቲስት ሆነ የማዩን ነገር ነው። አሾፋ ጅራችሁ ደቃማ እንደዚህ በቃ መጀመሪያ ምን አሉ አራት ወር ውስጥ 4 ኪሎ እንገባለን እያሉ ህዝቡን እየጨበርበሩ አሁንም በቃ ለሌላ ጨበርበራ ጀመሩ ማለት ነው። እስቲ ቀጥላው ነው መሽ በዓለም ፊት ከፀሐይ በታች ለሚኖረው የሞራል ካፒታ አንዱ የማዘን ድንጋይ ሆኖ የሚያገለግል ነው የሚሆነው። አጠቃላይ የመላው አማራ ፋኖ ንብረት ነው። የመላው አማራ ህዝብ እዚች ጋር ጎጃም ነው። ዘመነ ካሴን ሳይንቲስቶቹን ያመረተው ጎጃም ውስጥ ብቻ ነው። የጎጃም ሳይንቲስቶች ነው። ሌላ ህብረተሰብ ሌላ አማራ አይደለም ማለት ነው። የጎጃም አማሮች በበላይነት ይሄንን ትግል ይመራሉ ማለት ነው። አከሰቹ ደባ በቃ አስወጣዳ ወልቆዳን ከናፍ በርቀብሶን ፋኖ በከንገ ወን ጀኑፊ ከናፈቹ ለቤት ቡፊ ዘመና ዘመርነው ትግላችን ፍትሃዊ ነውና ያችን ወርቃማ ነውና በክላሽን በቁመ ጠብቀኝም ገጥመን ነው እዚያ ያደረስነው። ይሄ መሳሪያ ባይኖርም እናሸንፋለን። ይህ መሳሪያና መሰል ፈጠራ ውጤቶቻችን ግን የውጊያ አቅማችን፣ የጦር ሜዳ ውሏችን፣ ሞራላችን በ60 እና በ70% ከፍ የሚያደርጉ አስለጌ ፈዳሩ ናቸው። በቆሞ ጠብቀኝ ታግለን ነበረ። ከኢሳን ፍለተን በሪ ራያ እትሰብያ ዱባን ጠያኒት ሜሻራ ፍለቻ ቱረለቹ ከና ኡፈት ሚሙች ሚኒስትር ኢትዮጵያ ዱበቴ ቱሬቹ የትግራይ ጦር ጊዜ ከኋላ ማለት ነው ሰራዊቱ መጥቶ የወሰዱት መሳሪያ ነው እንጂ በቆሞ ጠብቀኝ አይደለም። ያን ራሱ ጥሎ ሻሽቶ ሱዳን ዳር ገብቷል እኮ ህዝብ ውስጥ የለም። ጎንደር የለም፣ ጎጃም የለም። አሁን ያለው ሱዳን ዳር ነው። እሺ እስቲ ቀጥል። ለማንኛውም ትፉፍ ላይ ሚቀረንን የትግል ምዕራፍ እንቋጫለን ማለት ነው። ስለዚህ በእጅጉ ነው ልትመሰገኑ የሚገባው። ድንቅ ነው። ኦልሞስት ታምር ነው። በዚህ አንድ እጅ ጣትን ቁጥር በማይሞሉ ወራት ውስጥ እንደ አይነት ግኝት የአባቶቻችን አምላክና የአባቶቻችን ጥበብ እያገዘን እንጂ
በኔ ቪዲዮ አእምሮ ስሌት እዚች ጋር ነው የቀረን የትግል ምዕራፍ እንቆጫለን። ከናንዱራ ማጃሪ ጃፉሪ ሞለቲ 4 ኪሎ ቀበና አጅራኔ እንቀበን አመሞ ዳንጋ ሱዳን የሱዳን ቦርደር ላይ ሆኖ ነው አሁን ህልሙ። መቼ ነው ታዲያ ህልሙ? ከ20 ዓመት በኋላ ነው። ከ20 ዓመት በኋላ ከሆነ ዘመነ ካሴ የለም። በጣም የሚያሳዝን ነገር ነው። ወጋዲ ኢባቦራ ማለት ዘመነ ካሴ ትጅራ hinjiwaju kanaaf kijibaadhaan uummata raankeessu kijibu meetti fufi ማንኛውም እትፉ የማራፉ ይሄን አስተባብረን ይቀረንን የታምር ነው እንቋጫለን ማለት ነው። ስለዚህ በእጅጉ ነው ልትመሰገኑ የሚገባው። ድንቅ ነው። ኦልሞስት ታምር ነው። በዚህ አንድ ጅጣትን ቁጥር በማይሞሉ ወራት ውስጥ እንደ አይነት ግኝት ዋቆታ ዋቅ አባኬነት ነው ደግ አምላክና አባቶቻችን ጥበብ ያገዘን ዋቅ አባኬነት ያስገኝ አእምሮ ስሌትና ልኬት አባል ሳሊ እንፋጩ ውጤት የሚገኝበት ወረድ ባይሳል ወራ ወላንቱማ ሰባቶኮ ወራ ወላንቱማ አመንታቶኮ ኢሳኔ ቹ ለካሳለ ኢሳኔ ሰበበ ሳይትና ሲንገ ካሊ ሎላኒ ሙከሚ ካሊ ሎላኒ ፊቲ አሲንገ ሞ አከሞንቲሳ ዘመና አካባቢ ኡመታ ከሶብዱም በይቆል ሜትፉ ቢማራፉ በመንፈልግ ጊዜ ክፍለ ጦሮቻችን አስተባብረን ብርጌዶቻችን አስተባብረን እነዚህንና መሰል የነፍስ ወከፍ መሳሪያዎቻችን አቀናጅተን በምንታወቅበት አኳን ጠላትን እንደመሳለን በሾችን ማርካለን። አስፈላጊ ሆኖ ሲገኝ ስበን እንመታለን፣ ስበን እናስከዳለን። ጠላት እንደመስሳለን፣ በሺዎች ደግሞ ይማርካለን። ጠላት አዮካን ዲና ከነኒ በለስና ኩማኒሞ እሺ አገራቶ ማሎጀት ሲላዩ ጃፉ ከሰት 4 ኪሎ ገለተኒ አማ ማልቱ ዳንጋ ሱዳኒት ሲንገልች መጀመሪያው እኮ በ4 ወር 4 ኪሎ እንገባለን የአባታችን ቤተ መንግስት እንቆጣጠራለን ብላችኋል። አሁን ምንድነው ታዲያ የሱዳን ዳር የደረሳችሁ? ከዛ ነው እንደ ሱዳን ነው ልትቆጣጠሩት የምትፈልጉት? አሁን አስቸጋሪ ነው። ይቀጥላልኛው አስፈላጊ ሆኖ ሲገኝ ስበን እንመታለን፣ ስበን እናስከዳለን። አስፈላጊ ሲሆን ደግሞ ምን ስትራቴጂያችን ሲበን እንመታለን፣ ሲበን እንገዳለን። ኦኬ ቀጥልሽ። በመነዝነዝ ጠላትን በመገዝገዝ ጠላትን በማወቅ ጠላትን ረፍት በመንሳት አመን ምነን አድክመን እስትንፋሱን ሲጥ ማድረግ የዕለት ተዕለት የውጊያ ዘይቤያችን የሚሆነው በዚህ ልክ ትልቅ ፈጠራዎች ጨምረን ደግሞ ለመደበኛ ለኮንቬንሽናል ውጊያ ያዋን ስንሄድ ድላችንም አጭር የድል ጊዜያችንም አጭር የማህበረሰብ የሞራል ልዕልናችንና ከፍታችንም ትልቅ ሆኖ ይቀጥላል። ለኮንቬንሽናል ውጊያ ገርተኒ ኮንቬንሽናል ወምጋቹኒ አካ ትግራይ ጃልቀባ ሞቱማ ፌደራላዊ ወሎት ሳይት አካስቱ ቆጴሲና ከማን ጋር ዘመና ምኖክ ህዝብ አንተ ጋር አይደለም እኮ። አንደኛ አንተ የምታግለው ለጎጃም ብቻ ነው እኮ። ጎንደር አንተ ጋር የለም፣ ምንጃር አንተ ጋር የለም፣ እንዲሁም የጎጃም ህዝብ ራሱ አንተ ጋር የለም። ታዲያ ከማን ጋር ነው የምታገለው? ለምንድን ነው ህዝቡ የምትሸውደው? ህዝቡ እኮ እናንተን ትቷል እኮ። ውሸታም እንደሆናችሁ አውቋል እኮ። እናንተ እኮ የምታውቁት ህዝቡን ማዝረፍ፣ ህፃን ማግደል፣ አዛውንት ማግደል፣ እናት ማግደል፣ ይሄ ነው እኮ። ህዝቡ አሁን ነቅቷል እኮ። እስቲ ቀጥል። ለማንኛውም አንተ አስፈላጊ ሆኖ ሲገኝ ስበን እንመታለን፣ ስበን እናስከዳለን። የማመንመን ስትራቴጂያችን ግን የቀን ተቀን ዘይቤያችን የውጊያ ውሎ ዘይቤያችን ሆኖ ይቀጥላል።
በመጠዝጠዝ በመነዝነዝ ጠላትን በመገዝገዝ ጠላትን በማወቅ ጠላትን ረፍት በመንሳት ከናቹዳም ሆሪሳኔት ወርዴ ግራ ቶኩ ማጃሪ ኢያጅራ ካዘመና ካሴን ዱበቴ ጅራ አርገነው ወራና አርገሜ ጅራ ከናፉ አመይሮ ገባባ ከሰቲ 4 ኪሎ ቁጣጣሩ ደንዴና ኡኖ አባ ኬና ቹዳ አብጁ ኩፋ አመሌ በሩሌ እብሱመ ባሰነቹ ኢሳ ከናዩ ዶከተኒ ዳንጋሱ ደሪት ባኒ አቺ ኢብሰ ባሰነቹ ሲላ ከምቱ ኢሳኒ ምትካ ilmayyeessatu du'a isaan immoo maaliif shifta mataanii achi ummata saamuu ummata cinquu machem faannoon qabsoon faannoo gurtokko ga'uu hin danda'u jechuudha. Isin immoo subscribe, share, like, comment gochuun deeggarsa viidiyoo kana akka viral bahu gochuudhaan garaa isaanii gubaa please.